ሰው አረ ሰው ምን አይነት ሰው ነው? አረ እኔ እኮ የሚያናደኝ የሚያቃጥለኝ ሰው በሰውነቱ ብቻ ማሰብ አለበት። ሰላም አለይኩም ነጊያ እንዴት ነሽ? ሰላም ነው። እኔ ኦሮምኛ አላውቅም። እንዴት ነሽ? ምንድን ነው አንቺ ሀሳብ ላይ ገባሽ እንዴ? እንዴ እኔንም ጨመርሽኝ ወይ? ኧረ እኔ የለሁበትም። እኔ እኮ አንቺን ለማገዝ ነው፣ እንደውም አንቺን ለማገዝ ነው እንጂ የምታገለው። እኔ ባሌ እንደዚህ ስትይኝ ያን ቀን ከእሷ ጋር ስደባደብ አላየሽም እንዴ? እኔ ችግር የለም ምንም አሳስብሽ። እኔ በበኩሌ ሁሉንም ዘቢባን እኔ አውቃታለሁ። እኔ እንትን የምንበትን ቦታ በመረጃ አደርስሻለሁ። ምንም አትጨነቂ እሺ። ዘቢባ የምትባለው ሆነች ዘቢባ የምትባለው ቦታ እኔ አደርስሻለሁ። ምንም ሀሳብ አይግባሽ እሺ። ልጅሽንም ደግሞ አላህ ያሳድገዋል። ማሻአላ በጣም የሚያምር ልጅ አመጡ። አሁን የዚህ ልጅ አባት ነው የጠፋው። ምንም አትጨነቂ። እኔ ቆይ አንቺ ግን ታውቂዋለሽ እንዴ ሰውዬው? ከሴትዮዋ ጋር አንድ ላይ ሪሌሽን አላቸው። እንደዛ ከሆነ አብሽሪ፣ አትጨነቂ። ምንም ለሀሳብ አይግባሽ። እኔም እንዳንቺው ነኝ፣ ግን እኔ ልጅቷ ያለችበት ቦታ ሴትዮዋ ያለችበት ቦታ አውቃለሁ፣ አሳይሻለሁ። ለሱ ምንም ሀሳብ አይግባሽ፣ አትጨነቂ። ደግሞ እንዲህ መጨነቅ የለብሽም አንቺ። አዎ ልጅ ያለ አባት ማሳደግ ከባድ ነው አውቃለሁ። አንድ ቀን ማሳለፍ እንኳን ከባድ ነው። ልጅም ህመሙን አይችልም አውቃለሁ። ግን አትጨነቂ። ያደክማል አውቃለሁ። አይዞሽ። ታዲያ ምን አደርጋለሁ? ልጅሽን አብሽሪ፣ አትጨነቂ። ልጅሽን ብቻ አንቺ እንትን በይ። እኔ ያለችበትን ቦታ አሳይ። አሳይሻለሁ። የፈለግሽበት ቀን ወስነሽ ይሄን ቀን በይኝ አሳይሻለሁ። ለዚህኛው አትጨነቂ፣ አታስቢ። አንቺ ብትሆኚ ብቻሽን ወልደሽ ብቻሽን አሳድገሽ እንዴት ያለሽ አውቃለሁኝ። ትክክል ነሽ። ሰርተሽ ይሄን ልጅ ይዘሽ ማን ስራ ይቀርሻል? ማን ስራ እሱማ አሁን ቆይ እሺ፣ እንዴት ነው ቆይ አሁን የምትበሉት? እንዴት ነው ለልጁ አስቤዛ ምናምን ሁሉም ነገር አላችሁ? ምንም ነገር የላችሁም? እስኪ እየለመናት ለልጁ ቆይ በምን ምክንያት ነው ይሄን ሰውዬ? ምክንያቱን ልታውቂ ትችላለሽ? ምን ውስጣቸው ላይ የሆነ ነገር አለ እንዴ? ሳይኖር አይቀርም እንግዲህ እንደዛ። በጣም ነው የሚገርመው። ይሄንን ህፃን ልጅ ይዘሽ እያሉ እሺ ልትጠይቂያቸው በሽማግሌ ልታስጠይቅ ይችለሻል? ጥንቁልና ምናምን ሲባል ሰምተሻል አንቺ? እንደዛ ይሆናል። የሆነች ሴትዮዋ አለች ይባላል። እኔ አላውቅም። ሜቢ ልታውቂያት ትችያለሽ። አንቺ ከዚህ በፊት አታውቂያትም ሲባልም አልሰማሽም? ስለሰማ ሰምቻለሁ። ሰምተሻል አይደለም? የሆነች ሴትዮዋ አለች አካባቢ ላይ የሆነች ሴትዮዋ አለች ሲባል ሰምቻለሁ፣ ግን በአይኔ ደርሼ አላየኋትም ሴትዮዋ። አታልቅሽ፣ በቃ አታስቢ። ምንም ማሰብ አይገባም። ምክንያቱም እኔ አለሁልሽ፣ አታስቢ። ከፈጣሪ በታች እኔ ጓደኛዋ አይደለሁም። ዘመዴ አንድ ነገር ልንገርሽ፣ እኔ ጓደኛዋ አይደለሁም፣ ግን ሴትዮዋን አውቃታለሁ። አንድ ቀን እንደው ጣፋኝ ግብዣ አድርጋልኛለች። ግብዣ አድርጋልኝ ቤቱን በአንድ ጊዜ እኔ ምንም በማላውቀው ነገር ከመስመሱ ሲወጣ
እኔ ጥያቸው በአንድ በኩል አመለጥኳቸው። እንዴ ምን ማድረግ አለብኝ? እኔ ልጄን ማስተረፍ አለብኝ አልኩኝና በቃ ወከባ ፈጠሩ። ወከባ ሲፈጥሩ እኔ ተናደድኩኝና ልጄን ይዤን ላጥ አልኩኝ። ምክንያቱም እኔ ለልጄ እኔም ልጅ ወልጃለሁ እንዳንቺ ማለት ነው። እኔ ለልጄ ስለማስብ ለአንቺም ልጅ አስባለሁ። ለአንቺ ሳይሆን ለልጅሽ ብዬ አባቱን አብረን እንፈልጋለን። ገባሽ? አብረን እንፈልጋለን አባቱን። እስከ ጥግ አግዝሻለሁ። እኔ ያለው ሴትዮዋን ደግሞ በአራዳም በፋሩም እናግዝሻል። አገኛታለሁ። አብሽሪ፣ አትጨነቂ። መጨነቅ የለብሽም አንቺ። ለምን በአንድ ጊዜ አስበሽ የልጅ እናት እኮ ነች እንዴ። ልጁን ማሳደግ አትችይም እኮ። አንቺንም አቶ አባቱንም አቶ ይሆናል እንዴ? ይሆናል። እንደዚህ መሆን የለብሽም እንዴ ቤዛ። አንቺ መሰበር ነው ያለብሽ፣ መበርታት ነው ያለብሽ። አንቺ ትልቅ ሰው ነሽ፣ ቆንጆ ሰው ነሽ። ልጅሽን ማሳደግ ትችያለሽ። ገባሽ? ልጅሽን እንደምንም ብለሽ ማሳደግ ትችያለሽ። በዛ ላይ ደግሞ ሰው ይወድሻል። አንቺ ቢሆንም አላህ አለሽ ለአንቺ። ታውቂያለሽ? የሰው ልጅ እያንዳንዱ ከየርስቁ ነው የሚፈጠረው። ምንም አይነት ነገር መጨነቅ የለብንም። ሴትዮዋን ደግሞ በአራዳም በፋራም እናገኛታለን። ገባሽ? በአራዳም በፋራም እናገኛታለን። ያችን ሴትዮውን ያውቃታለሁ። ጠቋያ ደግሞ ቀጥ ብላ ወደደችም ጠላችም ተገዳ ታደርፈናለች። ሴትዮዋ ተገዳ፣ አለበለዚያ በፖሊስ እናስቀበድዳታለን። ገባሽ? ምንም መጨነቅ የለብሽም። እኔ ከአንቺ የበለጠ እኔ ነኝ የተናደድኩት፣ ከአንቺ የበለጠ እችን ሴትዮ ደግሞ ማለት ነው። ያን ቀን እንትን ካልኩ በኋላ በመረጃ እሰማለሁ። እኔ አንቺም እንደምትጨነቅ ያውቃለሁ። አንቺ እዚህኛዋ ልጅ ጋር መች ነው የሚሄደው ስል አንድ ቀን እቺ ሴትዮ ጋር መድረስ አይቀርም። ገባሽ አይደለ? ከደረስኩኝ ግን ከአንቺ የበለጠ እየተቃጠልኩት እኔ ነኝ። ለምን? እኔም ልጅ ወልጄ አይቼዋለሁ። ልጅን ያለ አባት ማሳደግ እንዴት ከባድ እንደሆነ እኔ ነኝ የማውቀው። ስለዛ መጨነቅ የለብሽም። አታስቢ። አንቺ ሰብር ይስጥሽ። አንቺ ጥሩ ሰው ነሽ፣ ሰው ይወድሻል። በዛ ላይ ደግሞ እችን ሙጅሪብ ሴትዮ ወደድንም ጠላንም እናገኛታለን። ኢንሻአላህ እናገኛታለን። ብዙ መጨነቅ የለብሽ። ገባሽ? የኔ ቆንጆ ሀቢቢ፣ የኔ ቆንጆ፣ የኔ ማር፣ ይሄንን የመሰለ ልጅ እያዩ ብድግ አድርገው አረ ሰው ምን አይነት ሰው ነው? እኔ እኮ የሚያናደኝ የሚያቃጥለኝ ሰው በሰውነቱ ብቻ ማሰብ አለበት። ምንም አታስቢ፣ ሀሳብ አይባል። ይሄ ጭንቀትሽን ይሄንን ሀሳብሽን እረዳሻለሁ። ለምን ተጨንቄ ተጠብቤ አይቼዋለሁ። ገባሽ አይደለም? አንድ ልጅ ማሳደግ ደግሞ ቀልድ አይደለም። ስለዛ ይሄንን ሰውዬ በአራዳም በፋራም ብለን እናገኘዋለን። ምንም አይነት ነገር ሀሳብ እንዳይለው እና አንቺ አሁን ምን ለማድረግ ወሰንሽ? በዚህ እኔ በእንትን ባልኩት ነገር ትተባበሪኛለሽ? አንድ ላይ አንቺ አይደለ? እኔ ሀሳቤ ምን መሰለሽ? እኔ ሰው ሲጎዳ አይቼ ማለፍ አልችልም። ገባሽ አይደለ? ምክንያቱም እኔ ስለተጎዳሁ አንቺም ብቻዬን አይደለም ይሄ ነው። አንቺ እኔም ሆነ አብረን እንሄዳለን። ሴትዮዋን ብቻሽን ፈልጊ መቼም አትይኝ። የጠፋበት ሰው በእናቱ ሆድ ይፈልጋል። ሴትዮዋን በጥርጣሬ ይሁን በምንም ይሁን አንቺ በእውነቱ እኔ ግን መረጃ ሰምቻለሁ። ትንሽ ብዙም በኮንፊደንስ አይደለም። እችን ሴትዮ ጋር እኔ አደርስሻለሁ። ተጠይቂያታለሽ። የሚያውቅም ሰው ሊኖር ይችላል። ገባሽ? የሚያውቅም ሰው ስለሚኖር ተጠይቂያታለሽ። በአግባቡ እምቢ የምትል ከሆነ እናስገድዳታለን። በፖሊስ እናስቀበድዳታለን። ገባሽ? ምንም አይደለም። ምንም አትጨነቂ። አይዞሽ ያስጨንቃል። አሁን አንቺ በቃ አታልቅሽ፣ አታልቅሽ።
አታልቅሽ። አታልቅሽ። ግድ የለም አታልቅሽ። አታልቅሽ። ይሄ ማልቀስ ጥሩ አይደለም። አይን ያጠፋል። በዛ ላይ ደግሞ አንቺ ልጅ ታጠቢያለሽ። ልጅም ስለምታጠቢ እንትን ማለት የለብሽም። አታልቅሽ። 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 ምንም አይደለም። አላህ ያለው አይቀርም። እሺ ምንም አይደለም። አታልቅሽ። እኔ ታውቂያለሽ ኦሮሞ ብዙ ጓደኞች ያሉ፣ ግን ኦሮምኛ አልችልም። እነሱ የሚሉትን እሰማለሁ። ከዛው ቅድም በኦሮምኛ ብዙ ነገር ተናግረሻል፣ ግን እኔ አላውቅም። ታውቂያለሽ ኦሮምኛ እኔ አላውቅም። ትንሽ እሰማለሁ። ትችያለሽ? አዎ ትችያለሽ ስላሉኝ ነው እኔ ወደዚህ የመጣሁት እንጂ ኦሮሞ ብትሆኚ ምንም ቋንቋ ባታውቂ አላውቅበትም። እኔ አማርኛ ብቻ ስለሆንኩኝ ይደበላል። እንዴት ነው ያቺ እንደው ዘኛ ማለት ከሱ ጋር ቪዲዮ ትሰራለች አይቻለሁ። ሁለት ጊዜ ግራ አግዳ በቪዲዮ አይቻለሁ። እሷን ሴትዮዋ ብቻ ትሰራለች በቪዲዮ ሴት እሷን ይሄ ለአንቺ አዲስ አይደለም ማለት ነው። ሁለተኛ ነው የታገተው። ብራ ነው ስሙ። ሁለተኛ ነው የታገተው የሰው እሺ እንዴት እንዴ አገሩ ላይ ህግ የለም እንዴ? ነው አልተናገራችሁም እናንተ? በቃ ስራ ፈላጊ ናችሁ ወይስ እንዴት ነው? ግራ ገባ። ለካ እንደዛ ነው። ሁለተኛ ነው። እቺ ሴትዮ ሙጅሪም ናት ማለት ነው። በጣም እሷ ምን ፈልጋለች? እቺ ሴትዮ ትክክል። አሁን በእርግጠኝነት አመንኩኝ። ሙጅሪም ናት ማለት ነው። ታውቂያለሽ አንቺ ከእሷ ጋር አይ እኔ ታውቂያለሽ ብዙ ምንም አላለችኝም። እኔ ግን ታውቂያለሽ እንደዚህ አብረን እንስቃለን እንጫወታለን። በአንድ ቀን ነው በቃ አውቄ ጠማሁ። ታውቂያለሽ ብዙ ሰው ሙጅሪም ናት ሲለኝ አላመንኩም ነበር። አሁን ግን እርግጠኛ እኔ ያለችበት ቀዳዳ የገባችበት ጉድጓድ ብትገባ አታምርሰኝ። አደርስሻለሁ። ምንም ሀሳብ አይግባሻል። ይሄ ጨቋን ደግሞ እሷ ታውቃታለች። እንዴ ለዚህ ሀሳብ አይግባሽ። እኔ አደርስሻለሁ። ነገ ተነገ ወዲያ ሳልል እኔ አደርስሻለሁ። ያለችበት ጉድጓድ ብትገባ እናቷ ሆድ ብትገባ አታመልጠኝም። ምክንያቱም አውቃታለሁ። ብዙ መረጃ አሰባስቤባታለሁ። እች ሴትዮ ብዙ ሰው ሙጅሪም ያሉታል። አላምኛል እኔማ ካሁን ቆየሁ። እሷን እንደዚህ ያለ ነው እንዴ? አንቺ ሴትዮዋ ለካ ዋዛ ሙጅሪም አይደለችም። ዘቢባ ሲሉኝ እኔ ደግሞ ታውቂያለሽ ጥሩ ሰው አድርጌ ነው የማየው። ለካ ሙጅሪም ነው። እንገናኛለን እዛ ቦታ። እኔ ከፈጣሪ በታች እኔ ነኝ ረዳሽ፣ እኔ ነኝ ማደርስሽ። አለሁልሽ። እኔ ከጎንሽ አለሁ። አታስቢ እሺ? ቦታው ላይ እንገናኛለን። አዎ ሰው የላትም አሉ። አንቺ ልትተባበሪኝ እንዴት ልጠይቃት? አብሽር ከጎንሽ ነኝ። ምንም ሀሳብ አይግባሽ። ከጎንሽ ነኝ። እሺ እናገኘዋለን። ቢራን ደግሞ እናገኘዋለን። ፈልገን ቢራ ነው አይደል ያልሽኝ? ባለቤትሽ ቢራ ነው አይደል ስሙ? ችግር የለም። ምንም ሀሳብ አይግባሽ። እሺ